ድገሙት። ኢየሱስ ጌታ ነው በሉት። ኢየሱስ ጌታ ነው። መጽሐፍ ቅዱስ እንዲህ ይላል ሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርምና። ኢየሱስ ጌታ ነው። ሆሳዕና እጅሽን ከፍ አድርጊ። በወንጌል አናፍርም። በወንጌል አናፍርም። በወንጌል አናፍርም። በወንጌል አናፍርም። ደፍረን እንናገራለን። በወንጌል አናፍርም። በወንጌል አናፍርም። ወንጌል አያሳፍርም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ መላእክት አይናገርም። ወንጌል ስለ ሰው ልጅ አይደለም የምናገረው። ወንጌል ስለ ሞተው፣ ወንጌል ስለ ተነሳው፣ ወንጌል በአብ ቀኝ ስለ ተቀመጠው፣ ወንጌል ዳግመኛ በሙታንና በሕያዋን ላይ ሊፈርድ ስለሚመጣው ስለ እግዚአብሔር ልጅ ስለ ናዝሬቱ ኢየሱስ ይናገራል። ስለዚህ ዛሬም በአደባባይ እናውጃለን። በወንጌል አናፍርም። እውቀት አንድ ቀን ያሳፍራል። ስልጣን አንድ ቀን ያሳፍራል። የሆነ ጉልበት አንድ ቀን ያሳፍራል። ለጉልበታም ሌላ ጉልበታም ይመጣል። ለባለስልጣን የተሻለ ባለስልጣን ይመጣል። ምትክ የሌለው ኢየሱስ፣ እኩያ የሌለው ኢየሱስ፣ አማራጭ የሌለው ኢየሱስ፣ አንድያ ልጅ የተባለው ኢየሱስ፣ ቀኝ የነበረው ኢየሱስ፣ አቡነ የተረከው ኢየሱስ፣ ወደ ምድር የመጣው ኢየሱስ፣ የማንሸማቀቅበት ኢየሱስ፣ አንገት የማንደፋበት ኢየሱስ፣ የኢትዮጵያ ተስፋ ኢየሱስ፣ የአሜሪካ ተስፋ ኢየሱስ፣ የዓለማት ተስፋ ኢየሱስ። በኢየሱስ አናፍርም። እጅን ዘርጋ። በኢየሱስ አናፍርም። ምንም የተመከንበት አንድ ቀን ያሳፍረናል። አለን ብለን ይዘን የወጠነው አንድ ቀን ያዋርደናል። አንድ እውነት ዛሬ አውጃለሁ በአደባባይ ወንጌል የትናንትናዎችንም አላሳፈረም። ዛሬ እኛንም አላሳፈረም። ነገ የሚመጣውን ትውልድ አያሳፈርም። ወንጌል የምናፍርበት አይደለም። ወንጌል የምንለብሰው ልብስ አይደለም። ወንጌል የሰራነው ቤት አይደለም። ወንጌል የምንነዳው መኪና አይደለም። ወንጌል ተምረን የደረሰንበት ጥግ አይደለም። ወንጌል አልፋና ኦሜጋ የሆነው ፍጻሜ የሌለው በአብ ቀኝ የነበረው እንደገናም ያለው የሚኖር የትንሣኤው ጌታ ኢየሱስ ነው። ኢየሱስ ያድናል። ኢየሱስ ያድናል። ስለ ኢየሱስ ልናወራ ምንም የምናፍረው ነገር የለም። ኢየሱስ ጌታ ነው። ሆሳዕና አንድ ትውልድ ያስፈልጋታል። ሆሳዕና አንድ ትውልድ ያስፈልጋታል። ስለ ወንጌል አንገቱን የሚሰጥ አሜን፣ 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 አሜን። ሆሳዕና አንድ ትውልድ ያስፈልገናል። እንደነ ዮሴፍ አይነት ትውልድ፣ እንደነ ዮሴፍ አይነት ትውልድ፣ ሄሎ ህልመኛ ትውልድ፣ ህልመኛ ትውልድ ዛሬ ላይ ሆኖ ነገን ማየት የሚችል እጆቻችሁን ዘርጉ። ሆሳዕና በሉ። ሌላ ተስፋ የለሽም። ሆሳዕና ሌላ ትምክህት የለሽም። ሆሳዕና ሌላ ክብር የለሽም። ሆሳዕና ሌላ ትምክህት የለሽም። ኢየሱስ ብቻ ይበቃሻል። ኢየሱስ ብቻ ይበቃሻል። ኢየሱስ ብቻ ይበቃሻል። ሆሳዕና ለሆሳዕና አይደለም፣ ኢየሱስ ለዓለም ይበቃል። ሆሳዕና ከዚህም በኋላ የሚያስፈልገን አንድ ነገር ነው። የኢየሱስን ስም ከተማይቱ ላይ ማወጅ። ጠረኑ የኢየሱስ ይሁን፣ ሽታው የኢየሱስ ይሁን። ሌላ የሆሳዕናን ከተማ የበከለው የትኛውም የአውሬ መንፈስ ይመታ። ማነው አብሮ የሚመታ ሰው እጁን ከፍ አድርግ። ሆሳዕና ከተማ ላይ የተቀላቀለ የተደበላለቀ በወንጌል ላይ የተበረዘ ይሄንን አስችላ መንፈስ እግዚአብሔር ይንቀለው። ጩና አሜን በል። እግዚአብሔር ይንቀለው። ተቀላቅሎ የገባውን እግዚአብሔር ይንቀለው። ተመሳስሎ የገባውን እግዚአብሔር ይንቀለው። እጃችሁን ዘርጉ። መሬት ይዘን እንጸልያለን። ኢየሱስ ጌታ ነው። ተንበርክከን መሬት ይዘን እንጸልያለን። ምንም የማናፍርበት ጉዳይ ነው። ምንም የምታፍሩበት ነገር የለም። መሬት ያዙ በሁለት እጅ። ሆሳዕና ከተማ ላይ ስር የሰደደውን ተቀላቅሎ የገባውን ተደብቆ የሚሰራውን የዳንኪራ መንፈስ እንዲህ በእግዚአብሔር ሰው ፓስተር እየጸለዩ ነበር። እኛም ደግመን እንጸልያለን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሆሳዕና ከተማ ላይ በአራቱም
አቅጣጫ የሚሰራ በአራቱም አቅጣጫ የሚቀለቡ የትኛውም የመናፍስት ኃይል ከሆሳዕና ከተማ እንዲነቀል የኢየሱስን ስም እንጠራለን። የኢየሱስን ስም እንጠራለን። በጌታ በኢየሱስም አየሩን የያዘው ይልቃል። ምድሪቷን የያዘው ይልቃል። ከተማይቱን የያዘው ይልቃል። በየሆቴሉ ያለው ይልቃል። የሰው አይምሮ የያዘው ይልቃል። የወጣቶችን አይምሮ የያዘው ይልቃል። በወንጌል አናፍረን። በወንጌል አናፍረን። ወንጌል አያሳፍረን። ወንጌል ክብራችን ነው። ወንጌል ሀብታችን ነው። ወንጌል ርስታችን ነው። ወንጌል ትምክህታችን ነው። ወንጌል ሞገሳችን ነው። ወንጌል የምድራችን በረከት ነው። ወንጌል ልማታችን ነው። አንድ ሰው ጮህ ኢየሱስ ይበል። ድገመው ኢየሱስ ይበል። ኢየሱስ አያሳፍረንም። ወንጌል ይለውጣል። በወንጌል አናፍርም። ኢየሱስ በክብር ደመና ይመጣል። እናውጃለን። አየሩ ላይ ያለው ይስማ። ኢየሱስ በክብር ደመና ይመጣል። ማነው የሚያምን? ጩኹና ኢየሱስ ይመጣል ይበል። ኢየሱስ ይመጣል በለው። አንድ ቀን ኢየሱስ ይመጣል። በክብር ይመጣል። የምናመልከው አምላክ ይመጣል። ተስፋ ያደረግነው ጌታ ይመጣል። የተከተለነው ይመጣል። አያሳፍረንም። ይመጣል። እመጣለሁ ብሎ ሄዷል። ይመጣል። በእልልታ በጭብጨባ ኢየሱስ ይመጣል። ፓስተር ሳሚ ያሉ እነሱ የመጨረሻውን አገልግሎት ይሰጡናል። ከዛ እንጨርሳለን። እንወዳቸዋለን። እስቲ በደንብ አሜን። ጌታን ማቅ ሰው ካለ አሁንም በሩ ክፍት ነው። አዲስ ሰው አለ ጌታን መከተል እፈልጋለሁ የሚል ኢየሱስን መከተል የሚፈልግ ሰው አለ። አዲስ ሰው በተለያየ ቤተ እምነት የመጣ ካለ እጅ ያሳየን፣ እንጸልያለን። በኋላ ደግሞ ለበሽተኞች እንጸልያለን። ወደ አምልኮ ነው።